ሁለት የምህንድስና ሰዎች ናቸው። አባትና ልጅ ናቸው። ኮንትራክተር ናቸውና አንድ ትልቅ ድልድይ ለመስራት ኮንትራት ያዙና ድልድዩን ሰርተው ጨርሰው አስመርቀው ሊያስረክቡ ነውና ቼክ እያደረጉ ያለ ሁለቱ ኮለን የቆመው ድልድዩ የሚሸከመው ኮለን ሁለቱ ከሌሎቹ አጥሯል። ብዙ ኮለኖች ናቸው ያሉት እና ልጅና አባት ያንን ያጠረውን ኮለን እንዴት መሙላት እንዳለባቸው የሚሸከመውን አቋም ማለት ነው እንዴት መሙላት እንዳለባቸው ሐሳብ ማመንጨት ጀመሩ። በዚህ እናድርገው አልተስማሙም። እና ሌላ ምህንድስና ኤክስፐርት ናቸው የሚባሉት ለብዙ ጊዜ ድልድይ ሰርተዋል የተባሉ የምህንድስና ሰዎችን ጠየቁ። ግን አባትና ልጅ የተጣሉበት ምክንያት ምንድነው? አባት እንጨምርበትና እንደሌሎቹ እናስተካክለው ነው። ልጅ ደግሞ እንቀንሰው ነው። ሌሎችን እንቀንስና እንደዚህ እንደ ሁለቱ እናደርግ ነው። አባት ግን እንጨምር፣ ሁለት ብቻ ነው፣ ሁለቱን መጨመር ነው የሚሻለዋል። ከዛ ሌላ ሰው ሲያማክሩ ልጅ ሊሰማ አልቻለም። ለምን እንቀንሳለን? መጨመር ነው ያለብን እንጂ ይላሉ ሁሉም የሚመጡ ኢንጂነሮች ማለት ነው። መጨረሻ ላይ ከብዙ ክርክር በኋላ ልጅ አሸነፈ እና ያሸነፈበት ምክንያት ምንድነው? መቀነስ የሚል ፕሪንሲፕ፣ መከራን መቀነስ፣ ስራን መቀነስ፣ የሚመለከትህ ላይ ብቻ ማድረግ፣ ጓደኛህን መቀነስ፣ ንግግርህን መቀነስ፣ የቀን ውሎህን ፐርፌክት የምታደርጋትን ብቻ ኳሊቲ ላይ ብቻ በማተኮር ማግበስበስን መቀነስ፣ በጎ ሰዎችን፣ ህልም ያላቸው ሰዎችን፣ አንተን የሚያበረታቱ ሰዎችን በማብዛት ሌሎቹን መቀነስ። እኛ እናበዛለን፣ ስልክ መደውል እናበዛለን፣ ማውራት እናበዛለን፣ ጓደኛ እናበዛለን፣ የቀን ታስክ እናግበሰብሳለን። ለማደግ ስንፈልግ ብዙ ነገር ነው ምን ይዘው እናግበሰብስ። አንቀንስም፣ አንድ ላይ ብቻ እናተኩር። የመቀነስ ፕሪንሲፕል ይኖራል። ስናፈርሰው ነው ወይስ ስንሰራው ነው ብዙ ጊዜ የሚፈጅብን? እንዳለው ነው መሐንዲሱ። ሌሎችን ስንቀንሳቸው ስናፈርስ ለብዙ ዓመታት የተሰራውን ስናፈርሰው በአንድ ቀንና በሁለት ቀን ነው። ስንሰራው ግን ብዙ ወርና ብዙ ዓመት ይፈጅብናል። ስለዚህ የመቀነስ ፕሪንሲፕል እኛን ሻርፕ ያደርገናል፣ እኛን ኳሊቲ እንዲኖረን ያደርገናል፣ እኛን ፎከስ እንድናደርግ ያደርገናል፣ እኛን በብዙ ዳይሬክሽን እንዳንባዝን ያደርገናል። አንድ ላይ አተኩረን ውጤታማ እንድንሆንና ቶሎ እንዲሳካልን እንሆናለን። ስለዚህ መቀነስ አድርጉ፣ መቀነስ አብዙ። የበዛባችሁን ነገር በሙሉ ቀንሱት፣ ሻርፕ ሁኑ። ትንሽ ነገር ይኖራችሁ፣ ጓደኛም ትንሹ በቂ ነው። ኳሊቲ ያለው ካስተመር በቂ ነው። አታግበስብሱ። መቀነስ